ሰውነት አካሎች ውስጥ ከሰው ማለት ነው ሰውነት አካሎች ውስጥ ሶስት የሚላጩ ነገሮችን ጥሪ ከሰው ሰውነት ውስጥ ቅንድብ ቅንድብ ይቀነደባል ተላጭታ ቅንድብ ብብት በቃ አንድ ይቀራል ረባክ እኔ እኮ ትልቅ ሰው ነኝ ባክ ጸጉር ጺም ነው ብብት እንዴ ያለው አለ አንተ አለ በቃ ይሄ ከሰው ነው ያልከኝ ከሴት ምናምን አላልከኝ ከሰው እሺ ጺም አለሽ ከዛ ደግሞ ይሄ ብብት አካባቢ አምስት የሚላጩ ጸጉር ጺም ብብት አራተኛ ይለፈኝና አምስት ለኛ ልፈልግ እስኪ አምስት የሚላጭ ነገር ሰውነት ላይ ያለ ጸጉር እዚህ ደረት ላይ ያለ ጸጉር አራታ አምስተኛ አምስት ያ እንዴ በምልክት ሲሆን እዚህ አካባቢ የሆነ እኔ አላውቅም ሰው ግን እዚህ አካባቢ ይጠቀም አረ እኔ እድሜ አልደረሰም አያለው አልፎ ያለው እንጂ እኔ እንደዚህ አይነት ነገር 30 ሰከንድ አልሞላማ 25 ሰው ጨረስኩ 5 ሞላኩ አንድ ይቀራል ትክክለኛ ምሳሌ አላውቅም አምስተኛውን በሚዲያ አልናገርም እሺ በጣም እናመሰግናለን ከሰውነት አካላቶች ውስጥ አምስት የሚላጩ ነገሮችን ጥሩ አምስት ጸጉር ጺም የጭንቅላት ጸጉር ከዛ የፊት ጸጉር ጺም ከዛ የብብት ጸጉር ከዛ የብልት ጸጉር አምስተኛ ጸጉር አለ የደረት ጸጉር ጸጉር አለ ጺም እዚህ ጋር የብብት አለ የብልት አለ እና የመጨረሻው ሊሆን ይችላል የድመት ልጅ ምን ይባላል የድመት ልጅ ግልገል ወይ የድመት ልጅ ምንድነው ሙጭሊት የድመት ልጅ ምንድነው ይባላል የድመት ሙጭሊት ሙጭሊት የድመት ልጅ ምን ይባላል የድመት ልጅ ምንድን ነበረ አያላ ሙጭሊት የድመት ነው እንዴ አይደለም ያያ ነው ሙጭሊት አያላ ውርንጭላ ያያ ስለዚህ ሙጭሊት ነው የድመት እሺ ካልክ የድመት ልጅ ሙጭሊት በጣም እርግጠኛ ነኝ የእናንተ ሙጭሊት ነው ተባለ ድመት አለና ብዙ አለ ሙጭሊት ነው የሚባለው